በምሽት የተደረገውና በለንደን ኮሚኒቲ ስቴዲየም የተካሄደው የሊቨርፑል እና የብሬንትፎርድ ጨዋታ እንግዲህ ብዙ የሚያነጋግር ነው የሚሆነው። ምንድነው እንግዲህ ሊቨርፑል አራተኛ ተከታታይ ሽንፈቱን አስተናግዷል። ሊቨርፑል ቤት አንፊልድ ውስጥ ምን እየተካሄደ ነው? እንግዲህ ቨርጂል ቫን ዳይክ ከጨዋታው በኋላ አምና እንግዲህ ከኛ ጋር ድሎችን ሲዘምሩ የነበረው ደጋፊ ዘንድሮም ከኛ ጋር እንዲሆን እንጠይቃለን። እነርሱ ለኛ በጣም አስፈላጊ ናቸው በዚህ ሰዓት ብሏል። እንግዲህ አርነ ስሎት አምና ምንም ሳይፈተን የክሎፕን ቡድን ይዞ ሻምፒዮን ነው የሆነው። አልተፈተነም፣ እድለኛ ነበሩ እንጂ አርነ ስሎት አልተፈተነም የሚሉ አስተያየቶች በድጋሚ እየመጡ ነው። ይህ እንግዲህ አራተኛ ተከታታይ ሽንፈቱ ነው። ከዚህ በኋላ ያለው ደግሞ ቀጣይ 5 የሊቨርፑል ጨዋታዎች ክሪስታል ፓላስ፣ ማንቸስተር ሲቲ እና ሪያል ማድሪድ ያሉበት ሆኗል። እንግዲህ ከነዚህ ከቀጣይ ጨዋታዎች ሊቨርፑል ምን ያህል ነጥብ ሊያገኝ ይችላል የሚለው ደግሞ ሌላኛው አወዛጋቢ ጉዳይ ሆኗል። ሊቨርፑል ቤት እንግዲህ ብዙም ደስ የማይሉ ዜናዎች እየተሰሩ ይገኛሉ። ምንም እንኳን አርኔ ስሎት ከፊት ለፊት የሚጠቀሟቸው ተጫዋቾች መቀየር አለበት ወይንም ሁጎ ኤኪቲኬ ቅድሚያ ምርጫ ውስጥ መግባት አለበት የሚሉ ብዙ ቢገኙም የፊት መስመሩ ምርጫው ትክክል አይደለም። ሁጎ ኤኪቲኬ ብቻ ሳይሆን ፍሎሪያን ቨርትዝን በንች ማድረግ አለበት የሚሉ እንዲሁም ደግሞ ሞሳላንም ጭምር ማስቀመጥ መቻል አለበት፣ አለበለዚያ ይሄ ቡድን መፍትሄ አያገኝም የሚሉ አስተያየቶች እየወጡ ቢገኙም የፊት መስመሩ ብቻ ሳይሆን ቡድኑ ከኋላ እያፈሰሰ እንደሆነ የነ ቨርጂል ቫን ዳይክ እና ኮናቴ ብቃትም ጥያቄ ምልክት ውስጥ የሚገባ እንደሆነ እንግዲህ ያስተዋለ ጨዋታ ሆኗል። ምንም እንኳን መሃል ላይ በፍራንክፈርት ላይ 5 ጎሎችን ቢያስቆጥሩም ሊጉ ላይ ግን ራሳቸውን ማግኘት ተስኗቸዋል። ትላንትና እንግዲህ በሊጉ 19ኛ ጎል ተቆጥሮባቸዋል ማለት ነው። ይህ እንግዲህ ገና በ9ኛ ሳምንት ነው። ሊቨርፑል ምን እየሆነ ነው? መልሶ ራሱንስ ያገኛል ወይ? መቼ ነው የሚያገኘው ደግሞ የሚለውን ብዙዎች ሲያስቡ ቀጣይ የሚመጡ ጨዋታዎች ነው። እንግዲህ ቀጣይ በሊግ ካፕ ከክሪስታል ፓላስን በሜዳው የሚያስተናግድ ይሆናል። ከዛ ቀጥሎ አስቶን ቪላ፣ ማንቸስተር ሲቲ እና ሪያል ማድሪድ ናቸው ቀጣይነት ያለው። በቀጣይ ያሉ የሊቨርፑል ጨዋታዎች እንግዲህ ሪያል ማድሪድ በቻምፒዮንስ ሊጉ ይጠብቀዋል። ማንቸስተር ሲቲ በፕሪሚየር ሊጉ፣ አስቶን ቪላ እና ክሪስታል ፓላስ ከነዚህ ነጥብ ይወስዳሉ የሚለው ደግሞ እጅጉን የሚያነጋግር ጉዳይ ሆኗል። እንግዲህ እነዚህን ጊዜ የሚፈታቸው ጥያቄዎች ይሆናሉ።